ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልኝ። ደህና ናችሁ ወይ? እኔ ያለው ፈጣሪ ይመስገን። ስራ እንዴት ነው? ህይወት ሁሉ ሰላም? ዱባይ ላይ ያላችሁ ሙቀት እንዴት ነው? እኔ ጋር ሁሉ ሰላም ነው አለው። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ለእናንተ ግዴታ መነገር ያለበት አንዳንድ ልጆች በጣም ብዙ ልጆች እየተጎዳችሁ ራሳችሁን እየጎዳችሁ እየተጨነቃችሁ መጨነቅ ለሌለባችሁ ሰዎች በጣም በጭንቀት ራሳችሁን እንትን እያላችሁ ስለሆነ ግዴታ ማወቅ ያለባችሁ ነገር ለእናንተ ሊነግራችሁ መጥቻለሁ። ይሄ ቪዲዮን ከማየታችሁ በፊት በመጀመሪያ ላይክ አድርጉልኝ፣ ሰብስክራይብ ያላደረጋችሁ አድርጉልኝ እና ሼር አድርጉልኝ። ፕሊዝ ሼር ሰብስክራይብ አድርጉልኝ። ላይክ ማድረጋችሁን ደግሞ እንዳረሱ። ቀጥታ ወደ ቪዲዮ ስገባ አብርሃምና ሄርሜላም ሆነች ሩታ ማንም የተጣላ ሰው የለም። ይሄ ሁሉ ድራማ ነው። አውቀው የእናንተን ቀልብ ለመሳብ የሚሰሩ ድራማ ነው። ፕሊዝ ፕሊዝ ውዶችዬ ንቁ። እርስ በራስ አትጣሉ። ሲጀመር አብርሃምና ሩታ አልተጣሉም። ሲቀጥል ሄርሜላ የምትባልም የአብርሽ ፍቅረኛም አይደለችም። ለስራ የተገናኙት ሴት ናት እንጂ ሄርሜላም ሆነ ሌላ የሚመጡ ሴቶችም የእሱ ምንም አይደሉም።